እንግዲህ የዩኒቨርሲቲ መምህር ነበርኩኝ። ወደ ኦህዴድ ሳልቀላቀል በፊት ድሬዳዋ ዩኒቨርሲቲ መምህር ነበርኩኝ። የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ አዲስ አበባ ዩኒቨርሲቲ ነው የሰራው። ዩኒቨርሲቲ እያስተማርኩ ነበር። ያው እንግዲህ ኦሮሚያ ውስጥ ሰልፍ ተወጣለ፣ ሃይ ስኩል አካባቢ ታስር ያለው፣ ከዛ በኋላም ድሬዳዋም ታስር ያለው፣ ድሬዳዋ ከዚራ እስር ቤት ታስር ያለው፣ ከዛ በኋላ ማዕከላዊ ታስር ያለው፣ ጣውላ ቤት ነበርኩኝ ማዕከላዊ። ከዛ በኋላ ከወጣው በኋላ ከታዬ ጋር ተገናኘንና በፖለቲካው አክቲቭ ነበር ማለት በፖለቲካው ንቁ ተሳታፊ ነበርክ ማለት ነው? በሚገባ ያው ኦሮሚያ ውስጥ ኦህዴድን በመቃወም ኢህአዴግን በመቃወም እንቅስቃሴዎች ስናደርግ ነበር። ሰልፍ ስንወጣ ጓደኞቻችን ይገደላሉ፣ እሱን እያየን ነው ያደግነው። ስለዚህ እስከ አይ ቲንክ እስከ ይሄ ማስተር ፕላኑ ጊዜ እስከዛ ድረስ ጠንከር ያለ ተቃውሞ ስናሰማ ነበር። ከዛ በኋላ ታዬም ከእስር ቤት ተፈታ፣ ተገናኘን። ያው ታዬ ከዛም በፊትም ተገናኝቻለሁ። ታዬ የኔ ኦልሞስት የትግል መምህሬ ነው። ብዙ ነገር ያስተማረኝ። አዲስ አበባ ዩኒቨርሲቲ ሲገባ መጀመሪያ ዲግሪ ለመማር ሲገባ እሱ ነው ተቀበለኝ ሙሉ በሙሉ ለትግል ማለት። ከዛም በፊትም ሰልፍ ስናደርግ ነበር። ነገር ግን ብዙ ትምህርት የሰጠኝ ታዬ ነው። ኦልሞስት እኔ በሱ እጅ ነው ያደግኩት ማለት እችላለሁ። ከዛ በኋላም አልተለያየንም። አብረን ወሰንና ልክ ለማ መገርሳ ወደ ኦህዴድ ስልጣን ስመጣ 2016 እንደ አውሮፓ አቆጣጠር ወደ ስልጣን ስመጣ ከሱ አንደበት የሚነገር ነገር የሆነ ደስ የሚል ነገር ነው። እኛ ኦህዴድ የምንቃወም ሰዎች ነን። ነገር ግን የሆነ ለማ የሚያወራ ነገር ባክግራውንዱንም ጠየቅንና የሆነ ጥሩ ሰው መስሎ ታየን። እሱን ለማግኘት ወዲያውኑ በዛን ጊዜ እንግዲህ ፕሮቴስት ነበር ኦሮሚያ ውስጥ፣ አማራ ክልልም ተመሳሳይ ፕሮቴስት ነበር እና ለማን ለማግኘት መጀመሪያ እና አዲሱና ሽመልስን ጠየቅነው። እነሱ እምቢ አሉ። ለማን ማግኘት አትችሉም ተባልን። 5 ወር ምናምን ደጋግመን 5 ወር አስቀመጡን። ከዛ በኋላ እና ባዱላ ጋር ገባን። ፓርላማ አፈጉባኤ ነበር ባዱላ። እሱንም እባክህ ባዱላ ወደ ለማ ውሰደን፣ እሱም የሚያወራውና እሱም ነገር ጥሩ ሰው ነው እና እሱ ጋር ውሰደን ስንለው እሱም አልቻለም። ዶክተር ሚልኬሳ ኦህዴድን ስትቃወሙ ነበራችሁ። ኦህዴድን ኢህአዴግን ስትቃወሙ ቆይታችሁ መልሳችሁ የዛ ድርጅት አመራሮችን ለማግኘት ለምን ፈለጋችሁ? ምናልባት የፖለቲካ ጉዟችሁም ከዛ አንጻር ጋር የተገናኘ ነው። ባለፈውም ታዬ ደንዳም ሲገልጸውም ሰምቻለሁ። ኦህዴድን እየተቃወማችሁ ኦህዴድን ለመቀላቀል ወይም ደግሞ ከኦህዴድ ጋር ለመስራት ለምንድን ነው የፈለጋችሁት? ምን ለውጥ አይታችሁ ነው? ምን መሰለ መሳይ፣ እኛ ለውጥ ነው የምንፈልገው። የፈለገ ሰው መጥቶ ለኦሮሚያ ለኢትዮጵያ ለውጥ የሚያመጣ ሰው ካለ ከኦህዴድም ይምጣ፣ ከህዋትም ይምጣ፣ ከብአዴንም ይምጣ፣ የኛ ጥያቄ አይደለም። እሱ ለውጥ የሚባል ነገር እንግዲህ የምናምነው ሰው መጀመሪያ የሚያወራውን ታያለህ። ከዛ በተግባር ምን እያደረገ ነው ብለህ ትጠይቃለህ። ከዛ እየተቃወምን እንዲህ አይነት ሰው ካለ ደግሞ ለምንድን ነው የማይደገፈው? እንዲህ አይነት ሰው እኛም የምንቃወመው ኢንጀስቲሱ ነው። ኢፍትሃዊ ነገር፣ ሰዎች እየተገደሉ እየተረሸኑ እየታሰሩ፣ እኛም ታስረን አየን እኮ። እኔ ድሬዳዋ ቶርቸር ተደርጌያለሁ። ድሬዳዋ ከዩኒቨርሲቲ አስተምሬ ሲወጣ አፍኖኝ ይዞኝ የት እንደወሰዱኝ አላውቅም። በኋላ እንትን ሲነግሩኝ ነምበር 1 የምትገኝ የሆነች የድብቅ የደህንነቶች እንትን የሚያሰቃዩበት ቦታ አለ። እሱ ጋር ወስዶኝ እዛ ቶርቸር ተደርጌያለሁ አንድ ቀን። ከዛ ለቀቁኝ እና ቶርቸር ያደረጉኝም አውቃቸዋለሁ። ውብሸት የሚባል እስጢፋኖስ የሚባሉ ሁለቱም ድሬዳዋ ውስጥ ይታወቃሉ። ምንም ማንም ሰው ያውቃቸዋል። እና ይሄን ሁሉ አይቻለሁ። ነገር ግን እኛ የምንቃወመው እንዲህ አይነት ስለሆነ ለማ አይነት ነገር ሰው ወደ ስልጣን ከመጣና ከዚህ በኋላ ሰው አይታሰርም ማለት ከጀመረ፣ ሰው መግደል ይቁም ኦሮሚያ ላይ ማለት ከጀመረ ምንድነው የምንፈልገው? ምንድነው ጥያቄያችን? ሰው ሌላ ሰው አይደለም፣ ሰው አይደለም። ስርዓቱን የሚቀይር ሰው ነው የምንፈልገው እንጂ ሰው አይደለም ማለት ግልጽ ይመስለኛል። እና
ምናልባት እዚህ ጋር አሁን አቶ ለማ መገርሳ ይህንን ንቅናቄ እንዴት ጀመሩ? እንግዲህ ምናልባት ጊዜውንም ወደኋላ ሄደን ያው በትግሉ ጊዜም ሁሉን ነገር በቅርበት ስለምንከታተለውም ያ ንቅናቄ እንዴት ጀመረ? እሳቸው እዛው ኦህዴድ ውስጥ ሆነው ነው ይህንን የለውጥ ንቅናቄ ጀመሩትና የእናንተንም ቀልብ የሳቡት? እንዴትስ ጉልበት አገኙ? እንግዲህ ህወሓት ኢህአዴግ በወቅቱ ሁሉን ነገር የመጠቅለል የመጨፍለቅ የሚቃወሙትን ሁሉ ከመንገዱ ላይ የመጥረግ እንቅስቃሴ ወይም ደግሞ እርምጃ ነበር የሚወስደውና እሳቸው በማን ከጀርባችሁ ኖሮ ነው ያንን ንቅናቄ ጀምሮ እናንተን ጭምር ከሚቃወሙ ወገኖች ወደ ራሳቸው የሳቡት? በምን ሁኔታ ነበር? እንደው ወቅቱን ማስታወስ ይቻላል? በሚገባ በዛን ጊዜ እንግዲህ የነ ሙክታር ከድር እና የነ አስቴር ቡድን የህወሓት ተላላኪዎች ነበሩ። እነሱ እንግዲህ ትግሉ እዛ ውስጥ ጀመሩ። እነለማ መንገድ ላይ መንገድ በመዝጋት ሰላማዊ ሰልፍ መውጣት፣ መቃወም፣ መጻፍ እንዲህ አይነት ነገሮችን ደግሞ እኛም እንሳተፋለን ይታወቃል። እና ለማ የንቅናቄውን ሲምፓታይዝ ማድረግ ጀመረ። የሆነ ሰዓት ላይ ለምሳሌ አሁን ማስተር ፕላን አይሆንም ተባለ። ቡራዩ ላይ ሂዶ ለመጀመሪያ ጊዜ ለማ እንግዲህ የስራ አስፈጻሚ አካል ሆኖ ህዝቡ ካልፈለገ ምንድነው የሚጠቅመው ብሎ ተናገረ። በቃ ህዝቡ ወይ ካልገባው መቶ ወይ ገብቶት ከሆነ መቶ በመጫን በግድ ዋጠው ማለት አይቻልም ብሎ ቡራዩ ላይ ተናገረ። እና ይህ ሰውዬ ራሱን የቻለ ሰው መሰለን። በቃ ኢንዲፔንደንት የሆነ ሰው። ከዛ በኋላ የሚያደርገውን ነገር ተከታተልን፣ አመን ነው ማለት ልባችንን ሳበ። ተመካከርን። 10 ሰዎች ሆነን ነው ተመካከርን። ለማ የሚባል ሰውዬን መደገፍ አለብን ብለን ወሰን። ባይዘው ይሄንን ያመጣ ደግሞ ታየ ራሱ ነው። ቁጥሩ አንድ ተቃዋሚ ከዛ ሐሳቡን አመጣ። ሰዎች ዝም ብለን እየተቃወምን በቃ ይሄ መኖር አንችልም። የሆነ ሰው ከመንግስት ውስጥ ገና ቃል የሚናገር ጥሩ ነገር የሚያደርግ ሰው ካገኘን እንደግፈው። በዛ መልክ ከውስጥ ለውጥ ይመጣል የሚል ሐሳብ አቀረበ። ተቀበልን። ብቻ ወደ ለማ ለመቅረብ ማአት ጊዜ ቢፈጅብንም መጨረሻ ላይ እሱን አገኘን። ለማ ዶክተር ሚልኬሳ እዛ ጋር ታየድ እንዳሚያነሳዋል። ለምንድን ነው አቶ ለማን ለማግኘት እንደዛ የከበዳችሁ? የሆኑ ሰዎች አሉ እሳቸው ጋር እንዳትደርሱ እየገፏችሁ፣ እየከለከሏችሁ፣ እየሸፈኗችሁ የነበሩ እንዳሉ አቶ ታየም የጠቀሱና እንደው ምንድን ነው እነዛ ሰዎችስ አቶ ለማ ዙሪያ ያሉት ምናልባት አሁንም በስልጣን ላይ እንዳሉ ነው የምናውቀውና ለምንድን ነው እንደዛ ሲያደርጉ የነበሩት? ይኸውልህ እነዛ የሚከለክሉ ሰዎች ከልካዩ አብይ ነው። እንዴት በለኝ ለማ ጠርቶን አዲስ ኃይል ያስፈልገናል። አሚን መጀመሪያ እነሱ ተወያዩ። እኛን ለማግኘት ማአት ጊዜ የፈጀ አንድ ጓደኛችን እንዳጋጣሚ አዳማ ስብሰባ ላይ የሆነ ከዩኒቨርሲቲ ሰበሰቡንና ለማ የሚያወራውና በጣም ደስ የሚል ነገር ስላወራ ያቺ እህታችን ቆንጆ ነገር ተናገረች። ወዲያውኑ እሷን ወስዶ ካቢኔ አባል አደረጓት እና እሷ ደግሞ ከኛ ጋር ትገናኛለች። እባክሽ ፈቲያ ለማን ለማግኘት እኮ 10 ሆነን አሁን ኦልሞስት አመታችን ነው። እባክሽ እንደው እጃችን ይዘሽ ግብይ ብለን ጠየቅናት። ይሄ እኮ በጣም ቀላል ነው አለች። በሳምንቱ እንግዲህ ከሳምንት በፊት ከአብይ ጋር ተገናኙና ለማ የሆኑ ልጆችን ከሌ ታየ ሚልኬሳ ምናምን ባሉ ደረጀ ገረፋ ምናምን ባሉ ልጆች እኔን ሊያገኙኝ ይፈልጋሉ። ላገኛቸውና ወደ ማዋቅሩ ይግቡ፣ ወደ መንግስት ይቀላቀሉ፣ ውስጥ ያግዙናል። እነኚህ ህወሓት ቀላል አይደለም እና በእኛ መዋቅር ውስጥም ነባሮ ፒዲዮ የሚባል በጣም ጭንቅላቱ አብዛኛው እንግዲህ ምርኮኛ ነው እና ከባድ ነው። ከዚህ ጋር ትንሽ ኃይል አዳዲስ ኃይል ያስፈልገናል ብሎ ለማ ሰጀስት ሲያደርግ አብይ አይሆንም ማለት ምን ነበር የአብይ ስልጣን በወቅቱ? አብይ መጀመሪያ የኦሮሚያ ከተማ ልማት እና ቤቶች የከተማ ልማት እና ቤቶች ቢሮ ኃላፊ ነበር። ከዛ ቀጥሎ የድርጅት ጽህፈት ቤት ኃላፊ
ማለት ሶስተኛ ሰው ድርጅቱ ሊቀመንበር አለ፣ ምክትል ሊቀመንበር አለ፣ የድርጅቱ ጽህፈት ቤት ኃላፊ አለ። ጽህፈት ቤት ኃላፊ ነው እሱ እና እንትን ስንል ለካ አብይ ነው እነ ሽመልስና አዲሱን እነኚህ ልጆች ለማን እንዳያገኙ ብሎ ለማ ላይ የሆነ አጥር ሰርተዋል ኦሬዲ ለካ በኋላ ነው እኛም የተረዳነው። እና ለማ ምን አደረገ መሰለ አብይ በዛን ጊዜ ጠፍቶ ወደ አሜሪካ መጥቶ 4 ወር ጠፍቶ አልመጣም ወያኔዎች ይገሉኛል ብሎ እዚህ 4 ወር ነው የተደበቀ ከሚስቱ ጋር እና በዛን ጊዜ ነው ለማጠርቶን ሾመን በዛችው እንትን ከዛ አብይ ወደዚህ ባይመጣ ኖሮ አቶ ለማን ጨርሶ አታገኙም ነበር ማለት ነው።